ይህንን ቪዲዮ ሼር ያላደረገ ክርስቲያን አይደለም። በጎቹ ነን። በተኩሎች እየተበላን ያለነው እረኛ ስላጣን ነው። እስከዚህ ቀን እስከዚህ ሰዓት ድረስ እኔና እናንተ ጋር አልደረሰም እንጂ በአርሲ የሚገኙ ባለማተብ ኦርቶዶክሳውያን በግፍ እየታረዱና እየተገደሉ ይገኛሉ። ለማን አቤት እንበል? ለማን እንጮህ? ማንስ ይሰማናል? አባቶቹ ኮስታ አስተምሩ ክርስቲያንና ሚስማር በተደበደበ ቁጥር እየጠነከረና እየጠበቀ ይሄዳል ብላችሁን እስካሁን ዝም ብለናል። ምን ነው ይላል? ለሰው ችግርሽን ለሰው ችግራችንን ለሰው ነገርን ይሆናል። ከሰዎች ያገኘነው እርዳታ የመጀመሪያው እሚል መልስ ከዚህ ውጭ የለም። ይልቁንም እንደሱ ስላላደረከኝ አመሰግናለሁ ይልብሃል። የእግዚአብሔር ወዳጆች ያየብንን ያላሳየብን፣ የሰማብንን ያላሰማብን፣ ጉዳችንንና ገበናችንን የተሸከመልን እርሱ ነው። እዛ ትንቢተ ኤርምያስ ምዕራፍ 9 ላይ ምን እንደሚል ታውቃላችሁ? ኦርቶዶክሳውያን በሰው የታመነ እርሱ የተረገመ ነው ይላል። ማን ነው ጣቱ ሲቆረጥ የማያምነው? አረ ወገኖቻችን ናቸው። እናልቅስ፣ በብሔር አንከፋፈል። ሰው በመሆናችን ብቻ ሰው በመሆናቸው ብቻ እባካችሁ ለእነሱ እስኪ አፍ እንሁንላቸው። አጣን እኮ ከመንፈሳዊ አባትም እኮ አጣን። ማን ነው ጣቱ ሲቆረጥ የማያምነው? አረ ወገኖቻችን ናቸው። እናልቅስ፣ በብሔር አንከፋፈል። ሰው በመሆናችን ብቻ ሰው በመሆናቸው ብቻ እባካችሁ ለእነሱ እስኪ አፍ እንሁንላቸው። አጣን እኮ ከመንፈሳዊ አባትም እኮ አጣን።